ዓለማችን እጅግ አስደናቂና ሰፊ ከመሆኗ የተነሳ በእኛ ማህበረሰብ ውስጥ ፍጹም የተለመደ የሆነ ድርጊት በሌላው የዓለም ክፍል ለሚኖሩ ህዝቦች አዲስ ሊሆን ይችላል። በተቃራኒ ደግሞ ለእነሱ የክብር እና የባህል መገለጫ የሆነው ልማድ ለእኛ አዲስ እና አስገራሚ ሊሆንብን ይችላል። ይህ መለያየት ግን የሰው ልጅ ስልጣኔን እና ታሪክ ይበልጥ ማራኪ ያደርገዋል። ዛሬ በዓለም ዙሪያ የሚገኙ ስለ ሰው ልጅ ማህበራዊ ህይወት አዳዲስ ግንዛቤዎች የሚሰጡ 5 እጅግ አስደናቂና ለየት ያሉ ባህላዊ ልማዶችን በዝርዝር ይዤላችሁ መጥቻለሁ። በታሪክና በባህል ጥናት ተመራማሪዎች ዘንድ ትኩረት የሳቡትን እነዚህ እውነታዎች አንድ በአንድ እንቃኛለን። ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ ወደምናደርገው አስደናቂ የባህል ጉዞ ከመግባታችን በፊት ይህ ጠቃሚ መረጃ ለብዙዎቻቸው እንዲደርስ አሁኑኑ ላይክ ማድረጋችሁ እንዳትረሱ። ለቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቱን ተጫኑ። ወደ መረጃው በመጀመሪያ ደረጃ የምንጓዘው ወደ ኤዥያ አህጉር ፊሊፒንስ ወደሚገኘው ሳጋዳ ወደ ተባለው ተራራማ አካባቢ ነው። በዚህ ስፍራ የሚኖሩት የኢጎሮች ጎሳዎች ከ2000 ዓመታት በላይ ያስቆጠረ ለየት ያለ ባህል አላቸው። እነሱ የቀብር ስነ ስርዓት የሚፈጽሙበት ጊዜ የእንጨት ሳጥኖችን በትላልቅ ቋጥኞች እና ተራራማ ገደሎች ላይ ይሰቅሏቸዋል። በባህላቸው መሰረት ይህንን የሚያደርጉት የሰው ልጅ ነፍስ ወደ ሰማይ ይበልጥ እንድትቃረብና በተፈጥሮ ነፍስ ውስጥ በሰላም እንድታርፍ በማሰብ ነው። ይህ የታሪክ እሴት በአሁኑ ሰዓት በአካባቢው ቱሪስት መስህብ ሆኖ ያገለግላል። ቁጥር 4 በምግብ ወቅት ድምፅ ማውጣት። በመቀጠል በስልጣኔዋ ወደምታወቀው ጃፓን እንሄድ። በአብዛኛው የዓለም ማህበረሰብ ውስጥ ምግብ የሚበላበት ጊዜ ድምፅ ማውጣት ጨዋነት እንዳልሆነ ይቆጠራል። ነገር ግን በጃፓን ባህል ውስጥ ራመን የተባለ የባህል ሾርባ ወይም ፓስታ በሚመገቡበት ጊዜ ሆን ብሎ ድምፅ አውጥቶ መመገብን ትልቅ ስነ ስርዓት ነው። ይህ ድርጊት ምግብ አብሳዩን ማመስገኛ መንገድ ነው። ትርጉሙም ምግቡ እጅግ በጣም ፈጥሮኛል፣ ወድጄዋለሁ ማለት ነው። በዝምታ መመገብ ግን ምግቡን እንዳልወደዳችሁት ሊያስቆጥር ይችላል። ስለዚህ ጃፓን ውስጥ ሾርባ በደስታ እየመጠጡ መጮህ የተለመደ የጨዋነት መግለጫ ነው። ቁጥር 3 የኮከብ ቆጠራ እና የባህል ጋብቻ። በህንድ ማህበረሰብ ውስጥ ማንግሊክ ዶሻ የተባለ ጥንታዊ የኮከብ ቆጠራ እምነት አለ። በአንድ የአገሪቱ ክፍሎች አንዲት ሴት ስትወለድ ኮከቧ ላይ መጥፎ እድል ወይም እንቅፋት ካለባት ይህንን መጥፎ እድል ለመራቅ መጀመሪያ ከባህላዊ ዛፍ እንደ ሙዝ ዛፍ ወይም ከተመረጠ የቤት እንስሳ ጋር ተምሳሌታዊ የሰርግ ስነስርዓት ታደርጋለች። ይህ የሚያደርገው መጥፎ እድል በሙሉ ወደ ዛፍ እንዲተላለፍ እና የወደፊቱ ትዳሯ የተባረከ እንዲሆን በማሰብ ነው። ይህ ተምሳሌታዊ ስነስርዓት ከተጠናቀቀ በኋላ ሴቷ ወደ እውነተኛ ትዳሯ በሰላም ትገባለች። ቁጥር 2 የማኔኔ የትውልድ መታሰቢያ ፌስቲቫል። በኢንዶኔዥያ ስላዌሲ ደሴት ላይ የሚኖሩት የቶራጃ ማህበረሰቦች ለቀደመው ወላጆቻቸው ፍጹም የተለየ ክብር አላቸው። በማህበረሰቡ ውስጥ አንድ የቤተሰብ አባል በሞት ሲለይ ወዲያውኑ የመቅበር ልማድ የላቸውም። በባህላዊ መንገድ አስክሬን ጠብቀው በቤታቸው ውስጥ ለረጅም ጊዜ ያቆዩታል። በየዓመቱ ማኔኔ የተባለ የቤተሰብ መታሰቢያ ፌስቲቫል ላይም የቀደመው ወላጆቻቸው መቃብር በመክፈት አዲስ ንጹህ ልብሶች ያለብሳቸዋል። ይህን የሚያደርጉት ለትውልዳቸው ያላቸውን ጥልቅ ፍቅር፣ ትስስር እና ዘላለማዊ ክብር ለመግለጽ ነው። ቁጥር 1 የማሳይ ጎሳዎች የምራቅ ሰላምታ። በመጨረሻ በደረጃ 1 ላይ የምናገኘው ወደ ጎረቤታችን ኬንያ እና ታንዛኒያ በመሄድ ታዋቂውን የማሳይ ጎሳ ባህል ነው። በአብዛኛው የዓለም ክፍል በሰው ላይ ምራቅ መጥፋት የተከለከለ ቢሆንም በማሳይ ጎሳዎች ዘንድ ግን ምራቅ የሰላምታ፣ የምርቃት እና የክብር መገለጫ ነው። የማሳይ ጎሳዎች መንገድ ላይ ሲገናኙ እርስ በእርስ እጅ ለእጅ ለመጨባበጥ መጀመሪያ እጃቸው ላይ ቀለል አድርገው ይተፋሉ። አዲስ ሕፃን ሲወለድም ከተለያየ ህመም እንዲጠበቅ ይመረቁታል። ይህ ባህል በአካባቢያቸው ውሃና ምራቅ እጅግ ውድ እና ህይወት መገኛ ተደርገው ከመቆጠራቸው የመነጨ ነው። እንግዲህ የዛሬ እጅግ አስደናቂ የዓለም ባህሎች መረጃችንን ይህን ይመስል ነበር። ዓለማችን በተለያዩ ውበቶች እና እምነቶች የተሞላች መሆኗን እነዚህ ህዝቦች ታሪክ መማር እንችላለን። ከእነዚህ 5 ባህሎች ውስጥ የእርስዎ አእምሮ ይበልጥ ያስደነገጠው ወይም ያስገረማችሁ የትኛው ነው? ሐሳባችሁ ኮሜንት ላይ በግልጽ ጻፉልኝ። ቪዲዮ ከተመቻችሁ አሁኑኑ ላይክ ማድረጋችሁ እንዳትረሱ። ለጓደኞቻችሁም ሼር አድርጉት። በሚቀጥለው ሳምንት ይበልጥ በሚያስገርም ሌላ አዲስ ቪዲዮ እስከምንገናኝ ድረስ ቻናሉን ሰብስክራይብ አድርጋችሁ በሰላም ቆዩልኝ።